አምስት የማሪኔት አይነቶች ነው ማሳየው። ውሃው ከላይ ስፍፍ እስኪል ድረስ ዘፍዝፋችሁ ሁሉ ከታትፈናል። ፓርስሊ፣ ሰላንትሮ አይፈልገው ጊዜ አውጥተን የምንጠቀማቸው ዝርዝር እዚህ ጋር አስቀምጥላችሁ። በድጋሚ ወደ ቻናሌ መጣችሁ። በዚህ ቻናል የሄልዚ ላይፍ ስታይል ወይም ለጤነኛ ኑሮ አኗኗር የሚጠቅሙንን የምግብ አሰራሮች፣ ሬሲፒዎችን ስለ ስኪን ኬር ወይም ደግሞ ቆዳችንን እንዴት በናቹራል መልኩ እቤት ውስጥ ቴክ ኬር ማድረግ እንደምንችል ወይም ደግሞ መንከባከብ እንደምንችልና እንዲሁም የጂም ወርክአውቶችን ወይም እንቅስቃሴዎችን ኦልሶ የቤት ውስጥ እንቅስቃሴዎችን እንዴት መስራት እንደምንችል የምንማማርበትና ልምዶችን የምንለዋወጥበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በድጋሚ እንኳን ደህና መጣችሁ። ዛሬ አምስት የማሪኔት አይነቶች ነው ማሳያችሁ። ፍሪዘር ውስጥ አስቀምጠን የምንፈልገው ጊዜ አውጥተን የምንጠቀማቸው የዶሮ አቀማመሞች ነው ማሳያችሁ። መጀመሪያ ዶሮአችንን ከማጠብ እንጀምራለን። እኔ የምጠቀመው ለማጠብ ቪኔገር፣ ሎሚ እና ጨው በውሃ በደንብ አድርጌ ካጠብኩኝ በኋላ በዛ እዘፈዝፈዋለሁ። ቀዝቀዝ ያለ ቴምፕሬቸር እንዲኖረው ደግሞ አይስ ወይም በረዶ አደርግበትና ሲንክ ላይ በዚህ እተዋለሁ ማለት ነው። ሌሎችን ነገሮች ጀምራለሁኝ። መጀመሪያ እሱን ካደረኩኝ በኋላ እኔ የምጠቀመው ዶሮ ስጋ በአጠቃላይ የምገዛው ከሎካል ፋርመር ማርኬት ነው። ዶሮ ከዛ ነው የምገዛው። ስጋም የበግም ሆነ የበሬ ስጋ እንደዚህ ከዛ ነው የምገዛው። አካባቢያችሁ ላይ እንደዛ ካለ ብታደርጉ ጥሩ ነው። አሁን ዶሮውን የምፈልገውን አንድ ላይ ካደረኩ በኋላ በዛ ያለ ዶሮ የምትፈልጉትን ያህል አንዴ ካደረጋችሁ ለአንድ ወር ወይ ለሁለት ወር እንደ ቤተሰባችሁ ብዛት እና ይሄ ሳይንስ ስላልበቃኝ ይሄንን እጠቀማለሁ። መጀመሪያ ቪኔገር ታደርጉና ጨው፣ ከዛ ሎሚ በደንብ ውሃውን ለማውጣት ይሄንን እንጠቀማለሁ። መጠቀም የለባችሁም። በደንብ እዚህ ውሃ ከዛ ውሃው ከላይ ሰፈፍ እስኪል ድረስ በደንብ አድርጋችሁ ዶሮን በደንብ ማጠብ በጣም ወሳኝ ነው። እንደዚህ የተረፈ ብርቱካን ስላለኝ ዝም ብዬ እንደዛ አድርጋለሁ። ማድረግ አይጠበቅባችሁም። በደንብ ውሃው ከላይ ሰፈፍ እስኪል ድረስ ዘፍዝፋችሁ ትተውታላችሁ ለ45 እስከ 1 ሰዓት ደቂቃ ማጠብ፣ ከዛ ማጽዳት። እንደዛ ነው የማደርገው። ለእናንተ እንዴት እንደምሰራ ላሳያችሁ ብቻ ነው። ዶሮ የነካበትን ቦታ በደንብ በሰነታይዘር እኔ የምጠቀመው ክሎሬክስ ነው። በደንብ አድርጋችሁ ማጽዳትና ሰነታይዝ ማድረግ አለባችሁ። ዶሮን በደንብ አጥበን ከዘፈዘፍን በኋላ ለመቀመም ወይም ማሪኔት ለማድረግ የሚያስፈልጉንን ኢንግሪዲየንቶች እናዘጋጃለን። ቅመማ ቅመሞች እና መከታተፍ ያለብንን ቅጠላ ቅጠሎች፣ ሎሚ፣ ቃሪያ፣ ሁሉም ሽንኩርት፣ ነጭ ሽንኩርት የሚያስፈልጉንን ሁሉ እናዘጋጃለን። ስራውን ቀለል ለማድረግ ማለት ነው። ሁሌም እንደምላችሁ ልትሰሩ ስትሉ እንደዚህ ጽፋችሁ ሬሲፒውን የሚያስፈልጋችሁን ቅመም ጽፋችሁ ከጎናችሁ ካደረጋችሁ ጊዜያችሁን ትቆጥባላችሁ። ሂደቱን በጣም ነው የሚያፋጥንላችሁ። እንደዛ ብታደርጉ ጥሩ ነው። አሁን ኦሬዲ ቅመማ ቅመሞችን አውጥቻለሁ። እነዚህን ከታትፋለሁኝ። ሎሚ በየሬሲፒው ማለት 5 አይነት የዶሮ አቀማመም ስለምንሰራ ሞስት ኦፍ 4ቱ ያስፈልጋቸዋልና እጨምቃለሁ። ጨምቄ በትንሽዬ ብልቃጥ አደርጋለሁኝ። ሁሉንም አዘጋጅቼ ሬዲ አድርጌ ቶሎ ሂደት ማለት እንዲፈጥንልኝ ጊዜ እንዳይወስድብኝ ማለት ነው። እንደዛ ብታደርጉ ጥሩ ነው። አሁን ሽንኩርት ከመክተፍ እንጀምራለን። ነጭ ሽንኩርት በጣም ያስፈልገናል ለአምስቱም። ከዛ አድቅቀን እንከትፋለን። ብሌንድ ማድረግ የምትፈልጉ ከሆነ ብሌንድ ማድረግ ትችላላችሁ። እኔ አሁን ጀስት ቻፕ ነው የማደርገው፣ ትንሽ ቻንኪ እንዲሆን ስለፈለኩኝ ማለት ነው።
በጣም ላም ያለ የደቀቀ እንዳይሆን። ተከትፏል። አሁን እንዳልኳችሁ እናንተ መፍጫ ወይም ብሌንደር ከፈለጋችሁ መጠቀም ትችላላችሁ። እሱ ደግሞ በደንብ ያፋጥንላችኋል። እንደዚህ ቻንኪ ነገር ስለፈለኩ ነው። አሁን ዝንጅብል የሚያስፈልገኝ ይሄን ያህል ነው። ዝንጅብሉን እንደ ነጭ ሽንኩርቱ ደቀቅ አድርጌ ከትፈዋለሁኝ። ያልኳችሁ ፈልኩ ከሆነ ብሌንደር መጠቀም ትችላላችሁ። እኔ ጀስት መክተፍ ስለፈለኩኝ ነው። እንደዚህ ዝንጅብሉን አሁን የሚያስፈልጉን ሁሉ ከታትፈናል። ፓርስሊ፣ ሰላንትሮ፣ ቀይ ቃሪያ፣ ዝንጅብል፣ ነጭ ሽንኩርት። አሁን ሎሚውን እጨምቃለሁኝ። እንደዚች አይነት ነገር ብትጠቀሙ ጥሩ ነው። ፍሬው የሎሚው ፍሬ ውሃ ውስጥ እንዳይገባ ማለት ነው። ኦልሬዲ አጥቤዋለሁኝ። ከዛ ጨምቃለሁ። እዚች ብልቃጥ ላይ አደርግና ቀላል ይሆንልኛል ማለት ነው። ከዛ መጭመቅ። ፍሬው አይገባም ውሃው ላይ። በጣም አሪፍ ነገር። በዛ ላይ ደግሞ ሙሉ የሎሚ ጁሱን ጭምቅ ያደርግላችኋል። ይሄን ያህል የሎሚ ጁስ አውጥተናል ማለት ነው። በቂ የሚያስፈልገን ሁሉ አዘጋጅተናል። ማሪኔት ማድረግ እንጀምራለን። ዶሮአችንን አጥበናል። የሚያስፈልጉንን ከታትፈናል። ቅመሞች አሉን። አሁን የምንቀምመው ግሪክ ኢንስፓየርድ ቺክን ነው። መጀመሪያ ዮገርት፣ አንድ ኩባያ የሚሆን ዮገርት፣ የፈለጋችሁትን አይነት ኦሊቭ ኦይል መጠቀም ትችላላችሁ። የምትጠቀመው ይሄን ነው። የምትፈልጉትን መጠን ማድረግ ትችላላችሁ። እንደ ዶሮ መጠን ይለያያል። ስለዚህ እንደምትፈልጉት መጠቀም ትችላላችሁ። ፍሬሽ ጋርሊክ ቅድም የከተፍኩት 2 ማንኪያ፣ ነጭ ሽንኩርት ስለምወድ ግማሽ ሞራ አደርጋለሁኝ። ሎሚ 2 ማንኪያ አደርጋለሁ። ኦርጋኖ ቅመም ምን እንደሚባል በአማርኛ ካወቅኩት እጽፍላችኋለሁ። ጨው፣ ቁንዶ በርበሬ፣ ፓርስሊ የተከተፈ። ቅመሙን በደንብ ከዮገርቱ ጋር ሁሉም ቅመም አንድ ላይ እንዲዋሃድ ታደርጋላችሁ። ደስ እንደሚል ሽታው ልነግራችሁ አልችልም። በጣም ደስ የሚል ሽታ ነው ያለው። ከዛ ዶሮውን የምትፈልጉትን መጠን ዶሮ በማድረግ በደንብ ከቅመሙ ጋር መለወስ። እንደዚህ በደንብ አድርጋችሁ ማሪኔት አድርጋችሁ አንደኛውን ጨረስን ማለት ነው። ሽታው ኦ ማይ ጋድ! በዛ ላይ ደግሞ የባለቤቴ በጣም ፌቨሪት ነው። በጣም ነው የሚወደው። ይሄንን ግሪክ ቺክን ኢንስፓየር ይባላል። ቅመሞቹን ዝርዝር እዚህ ጋር አስቀምጥላችኋለሁ በምትፈልጉት መጠን። ምክንያቱም የዶሮ መጠኑ ስለሚለያይ በምትፈልጉት መጠን ሜዠርመንቱን ይሄን ያህል ፓውንድ ነው የተጠቀምኩት። አላቆም ራሱ ፓውንዱን። እናንተ በምትፈልጉት መጠን አድርጋችሁ እንዲህ ሞስች እስኪሆን ድረስ የሚሆን መጠን አድርጋችሁ መደባለቅ ማለት ነው። አሁን ወደ ሁለተኛው እንሄዳለን። ሁለተኛው ደግሞ ቺሚቺሪ ቺክን ነው የሚባለው። እሱን አብረን እንሰራለን። ቀረብ አድርጌ ካሜራውን በደንብ እንድታዩ አብረን እንሰራለን። መጀመሪያ ቅመሞቹን ሳህኑ ላይ እናደርጋለን። የሚያስፈልገን ፓርስሊ፣ ቀይ ቃሪያ፣ ፍሬሽ ጋርሊክ፣ ዋይን ቪኔጋር፣ ኦሊቭ ኦይል፣ ኦርጋኖ፣
ጨው፣ ቁንዶ በርበሬ። ከዛ ቅመሙን በደንብ አድርገን እናዋህደዋለን። እንደዚህ ሆነ። ይሄት እንዴት እንደሚያምር። የምንፈልገው መጠን ዶሮ እናደርጋለን። እዛ በደንብ አድርጎ መለወስ። እጃችሁን ከታጠባችሁ በእጃችሁም ወይም ደግሞ በእጃችሁ መንካት ካልፈለጋችሁ ግላብ በማድረግ መለወስ። እንዴት ደስ እንደሚል ሽታውን ልነግራችሁ አልችልም። ይሄኛው ደግሞ ቺሚቸሪ ቺክን። አሁን ወደ ሶስተኛው እንሄዳለን። ሶስተኛው ደግሞ ሰላንችሮ ላይም ቺክን ነው የምንሰራው። የሚያስፈልገንን ቅመማ ቅመሞች እንደዛው እንዳደረግን እናደርጋለን። ቀረብ አድርገዋለሁ ካሜራውን በደንብ እንድታዩ። ያው ለሰላንችሮ ላይም ቺክን ሰላንችሮ ያስፈልገናል። ሰላንችሮ እናደርጋለን። ኦሊቭ ኦይል፣ የሎሚ ጭማቂ፣ የሎሚ ጁስ፣ ጋርሊክ፣ ነጭ ሽንኩርት፣ ፍሬሽ የተፈጨ ነጭ ሽንኩርት፣ ቁንዶ በርበሬ፣ ጨው። ቅመሙን በደንብ አድርገን እንቀላቅልና አሁን ዶሮ እናደርጋለን። ከዛ ከዶሮ ጋር በደንብ ትቀላቅሉታላችሁ። እጃችሁን ታጥባችሁ በእጃችሁ መንካት ካልፈለጋችሁ ግላቭስ አድርጋችሁ በማንኪያ እንደዚህ በደንብ መቀላቀል። ሽታው የሚገርም። በጣም ነው የሚጣፍጠው። ቴስቱ ስሜል በጣም ደስ ይላል። ይህ ሶስተኛችን። አሁን አራተኛውን እንሰራለን። አራተኛው ስፓይሲ ሶይስ ጂንጀር ቺክን አብረን እንሰራለን። እንዳረግነው መጀመሪያ ቅመሞች እናደርጋለን፣ ሚክስ እናደርጋለን። the same thing ካሜራውን ቀረብ አድርግና በደንብ እንድታዩት አደርጋለሁ። ኦሊቭ ኦይል እናደርጋለን። ሀት ሳስ ነው የሚለው። እኔ ግን ሚጥሚጣ ስለምወድ ሚጥሚጣ ነው የማደርገው፣ ግን ሬሲፒ የሚለው ሀት ሳስ ነው። ቁንዶ በርበሬ፣ ሶይ ሶስ ስለምናደርግ ጨው አናደርግም። ሶይ ሶስ፣ ፍሬሽ ጂንጀር፣ ዝንጅብል፣ ፍሬሽ ዝንጅብል የተከተፈ እናደርጋለን። ፍሬሽ ነጭ ሽንኩርት፣ ብራውን ሹገር አለማድረግም ትችላላችሁ፣ ግን የሚሰጠው ስዊት ኤንድ ሳወር ቴስት ይሰጠዋል። አይኖ ስኳር በእኛ ባህል አልተለመደም፣ ግን ትረስት ሚ በጣም ነው የሚጣፍጠው። ከሶይ ሶስ ከነጭ ሽንኩርት ከዝንጅብሉ ጋር ቆንጆ ፍሌቨርና ጣዕም ይሰጣል። አትፍሩ። የሎሚ ጭማቂ ደንብ አድርገን እንቀላቅልና ሽታው ልነግራችሁ አልችልም። ያው ዶሮአችንን የምንፈልገው መጠን እናደርግና ከዛ በደንብ አድርገን እንቀላቅለዋለን። ለአምስተኛው ቅመም እዚህ ላይ እናደርጋለን። የሚያስፈልገን የሎሚ ጭማቂ፣ ሁሉንም፣ ጨው፣ ቁንዶ በርበሬ፣ ኦሊቭ ኦይል፣ ኮረሪማ፣ ፓፕሪካ ነው የሚለው ሬሲፒው። እኔ ግን በርበሬ። ሬሲፒው የሚለው ሄሬሳ ሶስ ስለሌለኝ የሽንኩርት ቁሌትና የበርበሬ ድልህ አንድ ላይ አድርጌ ኢንስቴድ ኦፍ ሄሬሳ ሶስ ይሄን ነው የምጠቀመው። በጣም አጣፍጦልኛል። እሱን ነው የምጠቀመው እና 2 ማንኪያ እሱን አደርጋለሁ። እና ሃኒ
መቼም ያው ኢትዮጵያኖች አለመልም ስኳር እና ሃኒ ማድረግ እና ጤና አይደለም ብለን እናስባለን፣ ግን በጣም ነው የሚጣፍጠው። ሬሲፒው ስለሚል ነው የምንከተለው። በዛ ላይ ደግሞ ሃኒ ቆንጆ አንቲኦክሲዳንት ስለሆነ ብናደርግ ምንም አይደለም እና በጣም ነው የሚጣፍጠው። ትወዱታላችሁ፣ ሞክሩት። እኔም መጀመሪያ ላይ ሃኒ ምግብ ላይ ብዬ ነበረ። ከዛ በኋላ ግን በጣም ነው የሚጣፍጠው። እውነት ሞክሩት እና ትወዱታላችሁ። ከዛ በደንብ አድርጋችሁ ከበርበሬ ድልሁ ከቁሌቱ ከቅመሙ ጋር ሁሉንም በደንብ አድርጋችሁ ትቀላቅሉታላችሁ። ረነ የመጨረሻውን ዶሮ እዛ ላይ እናደርጋለን። በደንብ ትቀላቅሉታላችሁ። ኦ ማይ ጋድ ሽታው ልነግራችሁ አልችልም። ይሄ ደግሞ አሁን ማሪኔት አድርገን ጨርሰናል። በዚፕላክ ባግ በማድረግ ሁሉንም ለየብቻ በደንብ አድርገን ቅመሙን ሁሉንም አውጥተን እናደርጋለን ባጉ ላይ። ስጋውን ብቻ ሳይሆን ቅመሙንም መጨረሻ ላይ በደንብ አድርገን እንደዚህ እናስገባለን። በጣም አሪፍ ነው። ዚፕላክ ስትጠቀሙ ሰፋ ያለ ብትጠቀሙ ጥሩ ነው። አየር በደንብ አውጥታችሁ እና ከደገና ደግሞ ስቶር ስታደርጉ ፍሪዘር ውስጥ ቦታ እንዳይዝባችሁ ጠፍጠፍ ለማድረግ ሰፋ ያለ ላስቲክ ብትጠቀሙ ጥሩ ነው። እያንዳንዳቸውን እንደዛ እናደርጋለን። አየር በደንብ ማውጣት አለብን። ምናልባት አየር ገብቶ ውስጡ ከተነፋ የሆነ ነገር ፍሪዘር ውስጥ ቀዶት ቅመሙ እንዳይፈስ በዛ ላይ አየር ማውጣታችን ለዶሮ ጥሩ ነው እና ዚፕላኩን በደንብ መዝጋት አለባችሁ እንዳይፈስ ቅመሙ። ከዛ እያንዳንዳቸው እንደዚህ ካደረጋችሁ በኋላ እዩት እንዴት እንደሚያምር። በጣም የምግብ አሰራርን ቀላል ያደረገልኝ ነገር ቢኖር ይሄ አንዱ ይሄ ነው። ይሄ ደግሞ ቺሚችሪ የኔ በጣም ፌቨሪት ነው። ብዙ ጊዜ በጣም ነው የምሰራው። እኔ በትልቁ ነው የተውኩት። እናንተ ቀጠን ቀጠን አድርጋችሁ ዶሮውን መክተፍ ትችላላችሁ በምትፈልጉት ሳይዝ። ከዛ አውጥታችሁ ማብሰል ብቻ ነው የሚጠበቅባችሁ። ቅመም ማድረግ አይጠበቅባችሁ። ምንም አብስላችሁ ከጎን ከአትክልት ጋር ከሩዝ ከዳቦ ወይም ከኪንዋ ጋር አድርጋችሁ መመገብ። አሁን ስሙን ነው የምጽፈው ለመለየት እንዲያመቸኝ። ይሄ አሁን የሰራሁት ለ5 ሳምንት ይሆነኛል። 5 ሳምንት በተከታታይ ዶሮ ብበላ ለ5 ሳምንት ይሆነኛል። እና ማጠብ ዶሮ አላጥብ ቅመም አላደርግ ምን አልል በቃ አውጥቼ መጠቀም። እንዴት እንደሚያምር እዩት። እናንተ በቤተሰባችሁ ልክ በደንብ መስራት ትችላላችሁ። አሁን ፍሪዘር ውስጥ ነው የማደርገው። ፍሪዘር ውስጥ ስታደርጉ በደንብ ስሙዝ አድርጋችሁ ጠፍጠፍ አድርጋችሁ ቦታም እንዳይይዝባችሁ ስታወጡም ደግሞ ቀለል ብሎ ሳይጨማደድ በደንብ እንዲወጣ በደንብ ኦርጋናይዝ አድርጋችሁ ብታደርጉ ጥሩ ነው። ፍሪዘር ውስጥ ከ3 እስከ 5 ወር መቆየት ይችላል። ይህን ቪዲዮ ጠቃሚ ነው ካላችሁ ሼር ማድረግ ኮሜንት ማድረግን እና ላይክ ማድረግን አትርሱ። በሚቀጥለው የምትፈልጉትን ጥያቄ ስፔሻሊ በሄልዚ ላይፍ ስታይል እና በምግብ አመጋገብ በኤክሰርሳይዝ ላይ በስኪን ኬር ላይ ያላችሁን ጥያቄ ከታች በኮሜንት ሴክሽን አስቀምጡልኝ። በቻልኩት መጠን እመልስላችኋለሁ። በጣም ብዙ ነገሮች እንማማራለን። ሌላው የሚቀጥለው ቪዲዮ ምን ማየት እንደምትፈልጉም ደግሞ ከታች ኮሜንት ሴክሽን ላይ አስቀምጡልኝ። በጣም ወዳችኋለሁ። ስለምታዩ በጣም አመሰግናለሁ። Thank you for watching. በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ባይ